በቂርቆስ ክፍለ ከተማ ወረዳ 05 በክላስተር 28 በመንግስት የልማት ድርጅቶች በአስተባባሪነት በወረዳው አስተዳደር መሪነት በአንድ ቀበሌ ቤት ውስጥ ይኖሩ የነበሩትን በማነሳትና አስፋፍቶ በማሰራት ያው እንደዚህ አይነት በሚያምር ህንጻ ባለ 3 ጂ ፕላስ ተሰርቶ ህንጻው የተሻለ ሁኔታ በማድረግ ስራዎች የተሰሩበት ሁኔታ አለና ብዙ ሰው ተኮር ስራዎች የተሰሩበት ሁኔታ አለ። ለምሳሌ ያው እንደዚህ ማየት ይቻላል። ሌሎችም ቦታዎች ላይ በበጎ ፍቃድ በክረምት በጎ ፍቃድ በአስተዳደሩ ተነሳሽነት የሚሰራበት ሁኔታ አለና እንደዚህ አይነት ነገሮች የተሰሩበት አመት ነውና መንግስታችንም አስተዳደራችንም በጋራ በጥምረት በመሆን እነዚህን ሁኔታዎች ያከናወነበት ሁኔታ እንዳለ መረዳት ይቻላል። ተጨባጭ የሆኑ ሰው ተኮር ስራዎች የተሰሩ መሆናቸውን በዚህ ልክ ማየት መረዳት ይቻላል። ለሰው ሰው ነው ደራሹ በሚል የተለያዩ የግልና የመንግስት ድርጅቶችን በማስተባበር ስራዎች ተሰርተው በ2018 መግቢያ ላይ እነዚህን ለነዋሪዎች ያስረከበበት ሁኔታ እንዳለ ባይንም ገብቶ ማረጋገጥ ይቻላል። ጽድት ያለ ሁኔታ ነው የተሰራውና በጣም አሪፍ ነው። አፕሪሼት ይደረጋል። ቀጣይነት የተሻለ ስራዎችም ለወደፊትም እቅድ ተይዘዋል። እነዚህ ስራዎች እንደሚሰሩ ያው በስራችን እያረጋገጥን ይሆናል። አመሰግናለሁ። ክፍሎቹ ያው እንዳልኳችሁ ቅድም እንደተጠቀሰው 3 ጂ ባለ 3 ነው። ባለ 3 ግራውንድ የተሰራው አሁን ያለነው ስንተኛው ላይ ነው? መጨረሻው 4ኛው ላይ ነው። ሩሞቹ አሉ። ለምሳሌ ያው እነዚህ ይሄ ሳሎን ነው፣ መኖሪያ ቦታ ነው። ከዚህ ሽንት ቤት አለ። እዚህ ጋር ደግሞ አልጋ ክፍል አለ፣ መኝታ ክፍል አለ፣ የህፃናት ሁሉ አለ፣ ሻወር ቤት፣ ሽንት ቤት ሁሉ የተሟላለት ነውና በእንደዚህ ልክ ጥራት ማለት ከታች እንዳይ ነው ወደ ላይ መጠን ሩም ውስጥ በመግባት ክፍት አግኝተን ያለው ሁኔታ በዚህ መንገድ በአማራ ሁኔታ ተሰርቶ ለነዋሪዎቹ የተረከበበት ሁኔታ ቁልፍ የተሰጠበት ሁኔታ እንዳለ መረዳት ይቻላል። የተሻለ ስራ ነው የተሰራውና 203 ሩም ላይ ነው አሁን የምንገኘውና በጣም ደስ ይላል። የተሻለ ስራ ነው የተሰራበት። አንዱ ላይ ይቀረናል። እሱ ደግሞ ክፍት ካገኘ ያዩን ነው። በዚህ ልክ ተስተካክሎ ቁልፍ የተረከበበት ሁኔታ አለ። በጣም አሪፍ ነው። በጣም ደስ ይላል።